ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ክፍል 2 አማርኛ ፊደላትና የእንግሊዝኛ አቻቸውን ይዘን መጥተናል። ወይም ደግሞ ትራንስሊትሬሽን ነው ያቀረብንላችሁ ወይም ደግሞ እናቀርብላችሁ ከሰ እስከ ተ ማለት ነው። እንዴት እንደሚጻፉ አብረን እናያለን። ፊደላቱ ለእናንተ እንዲመች ብለን ነው በእንግሊዝኛ ፊደላት ወይም ደግሞ አልፋቤት ያስቀመጥንላችሁ። ያው ለምሳሌ የመጀመሪያው ሰ ፊደል ለምሳሌ በኤስኢ ይወከላል። ኢ በቢኢ ቨ ደግሞ በቪኢ እንዲሁም ደግሞ ተ በቲኢ ይወከላሉ ማለት ነው። ይሄ ምንድነው የሚጠቅማችሁ ማለት ነው? አማርኛ ፊደላትን ማንበብ ለማትችሉ በቀላሉ እነዚህ ፊደላትን ለማንበብ ይጠቅማችኋል ማለት ነው። ስለዚህ የመጀመሪያው ፊደል ሰ ነው። ሰ ሱ አጻጻፉን በዛው እያያችሁ ማለት ነው። በእንግሊዝኛ አልፋቤት እንዴት እንደሚጻፍ በቢጫ የተጻፈው ማለት ነው። ሱ ሲ ሳ ሴ ሶ ቀጥሎ ሸ ነው። ሸ ደግሞ በኤስኤችኢ ይወከላል። ይኸው በዚህ በቢጫ የተጻፈው ከላይ ኤስኤችኢ ሸ ማለት ነው። ሸ ሹ ኤስኤችዩ ሺ ኤስኤችአይ ሻ ኤስኤችኤ ሼ ኤስኤችአይኢ ሺ ኤስኤች ብቻ ማለት ነው። ስድስተኛ ፊደል ስለሆነ ይሄ ስድስተኛ ፊደል ስለሆነ በኤስኤች ብቻ እንወክለዋለን። ቀጥሎ ቀ ነው። ኪውኢ ግን ያ በኬኢም ይጻፋል፣ ችግር የለው። እንደዚህ መጻፍ እንችላለን፣ ችግር የለው። ኪውኢ ብለን መጻፍ እንችላለን። ቁ ኪውዩ ይሄኛው ፊደል ማለት ነው። ኪውዩ ቂ ኪውአይ ቃ ኪውኤ ቄ ኪውአይኢ ቅ ኪው ብቻውን ማለት ነው። ኪው ዜን ቆ ኪው ኦ ከዛ በ ነው። ቢኢ በን ስንጽፍ ቢኢ ቡ ቢዩ ቢአይ ቢ ደግሞ ቢአይ ይባላል። ቢአይ ባ ቢኤ ቤ ቢአይኢ ብ ቦ ቢኦ ብለን እንጽፋለን። ዜን ቨ ነው። ቪኢ ብለን እንጽፋለን። ቪ ቪዩ ቪአይ ብለን እንጽፋለን። ቫ ቪኤ ቪአይኢ ብለን እንጽፋለን። ከዛ ቪ ብቻውን እንጽፋለን። ዜን ቪኦ ብለን እንጽፋታለን። ቮ ማለት ነው። የመጨረሻው ተ ነው። ቲኢ
ቱ ታ ቴኤ አድርገን እንጽፋቸዋለን። ቲአይኢ ቲ ብቻውን እንጽፈዋለን። እዚህ የመጨረሻው ቲኦ ማለት ደግሞ ቲኦ ብለን እንጽፈዋለን። የዛሬ ክፍል 2 አማርኛ ፊደላት እና የእንግሊዝኛ አቻቸውን ይመስላል። ቀጣይ ክፍል 3 ደግሞ የምናቀርብላችሁ ይሆናል። ይህም ቪዲዮ እስከ መጨረሻው በማየት ፎሎ ሊንኩን ደግሞ ኮፒ በማድረግ እንዲሁም ደግሞ ሌሎች ሼር በማድረግ ተባብረን እንጠይቃለን። በውስጥ መስመር መማር ፈልጉ በ0925308040 ደውሉልን። ዘውትር ከሰኞ እስከ አረብ ድረስ ጥንቅቅ አድርገን በሳምንት 5 ቀን እናስተምራለን። ስልካችን ባዮ ላይ ያለ ወይም ደግሞ ፕሮፋይል ላያችን ላይ ክሊክ ስታደርጉ ሙሉ መረጃ አለ። ኢሞ፣ ዋትሳፕ እንዲሁም ቴሌግራም ላይ ተጠቅማችሁ መደወል ትችላላችሁ። ለዛሬ በቃናል። ባባይ